ብዙ ኡስታዝ ቀብረናል። ብዙ የተለያዩ መልካም ሰዎችን ሸኝተናል። ይሄ ሂደት ሳይቀዘቅዝ በወንድሜ እንደተደሰትኩት ሁሉ በዛሬ ዜና ከዚህም በኋላ መስማት የምፈልገው ይሄ ሚዲያ ክራይ ቤት ነው ያለው። ይሄ ሚዲያ ከ40 ከ50 ያላነሱ ሰራተኞች አሉት። በዚህች አቅሙ ደግሞ ቅርንጫፍ እየከፈተ ነው ያለው። ትልቁ መንግስት ደግሞ ዛሬ የሚባለው ማን እንደሆነ ሁላችንም እናውቃለን፣ ሚዲያ ነው። እና አደራችሁን ለማለት ነው ለዚህ ጉዳይ የተሳተፋችሁ እንቅልፋችሁን ላጣችሁ አላህ Subhanahu Wa Ta'ala አጅሩን ይክፈላችሁ። በልጃችሁ አትፈሩ። ገንዘባችሁን አላህ ይባርክላችሁ። የእናንተን ጉንፋንም ከዚህ በኋላ ሐዘኑን በቃ አላህ ይበለን አያሰማን። በዚህ ሂደትም ለተሰበራችሁ ወንድሜ ሙዓዝም፣ ቶፊቅም፣ አስማማውም፣ አህመድ ኑርም አህመድም ጨምሮ በየትኛው ኸይር ስራ የምትሳተፉ ወንድሜ አላህ ቤት ሁሌ ኸይር አላህ ያስገባልህ። አላህ ሰብሩን ይስጣችሁ። እናንተንም አላህ ይጠብቅልን። መልካም ዜናችሁን ብቻ አላህ ያሰማን። በቃችሁ አላህ ይበለን። የሸኘናቸው ወንድሞቼም ደግሞ መልካም ቦታ ከሚያርፉልን ሰዎች አላህ ያድርግልን። ወጀዛኩሙላህ ኸይር። ትንሽ ስሜት ያወኛለሁ፣ አልጨውም ነበረ ዛሬ ለምን እንደጮኩ አላቅም። ቀደም እንግዲህ የባቄላ በልቼ ነበር፣ እሱ ሊሆን ይችላል። አፉ በሉኝ። ወጀዛኩሙላህ ኸይር። ጀዛከላህ ኸይር ኡስታዝ ኑሩ ቱርኪ። ሐቂቃ እኔ አታቋርጥ ስላለ እንጂ ባቋርጠው መርጥ ነበር። አፍታ ጠይቃለሁ። እኔ በመጀመሪያ ሐቂቃ እኔ በዚህ መድረክ እንደው ስለ ሀሩን ሚዲያ ራሱ ባይነሳ መርጥ ነበር ሐቂቃውን ለመናገር። ግን ደግሞ ጀዛከላህ ኸይር ማለት ፈልጋለሁ። ለዛም ብዬ ነው እዚህ ጋር በመሐመድ ሰይድ ፎቶ የሸፈንኩትን ፎቶ ያደረኩት ለዚሁ ብዬ ነው ሐቂቃ። ጀዛኩሙላህ ኸይር ማለት ፈልጋለሁ። እኔ ትልቁ ቁም ነገር ብዬ የማስበው ወንድማችን ሰብስቦናል። የተለያየ ሀሳብ ልዩነት ቢኖረንም በአመለካከት ብንለያይም ወንድማችን በሐያት ያለ በነበረው አቋም ምክንያት አንድነት ለሚሰጠው ዋጋ ምክንያት ሰብስቦናል። ይሄ አንድነታችን የሀሳብ ልዩነት ሊኖር ይችላል። እዚህ ጋር እኔ በነሽዳ በመሳሪያ